መጽሐፍ የማንበብ ልማዱን ያመጣህበት መንገድ አለና ለብዙ ሰው ይጠቅማል ብዬ አስባለሁ። እኔም ስለ ካንተ ነው እኔም ወስጄ ተጠቀምኩበትኝና እንዴት ቀየርከው? ያው ከዚህ በፊት እንዳወራ ነው መጽሐፍ ማንበብ አልወድም ነበር በጣም። እኔ ገና ግማሽ ፔጅ ላይ ስደርስ መጀመሪያም እንዳነበብኩት እዛ አይለኝም ዞን አውት አድርጌያለሁ ኮምፕሊትሊ። እና መጽሐፍ መጀመሪያ እኔ ያው ባስኬትቦል ወድ ስለነበር how to be like Michael Jordan የሚል መጽሐፍ ላኩልኝ ቢቸግራቸው ቤተሰቤ ካነበበ ይሄን ላይ ነው የሚያነበው ብለው። እና ለመጀመሪያ ጊዜ መጽሐፍ በቃ አንብቤ የጨረስኩት እሱን ነው። ግን ጀነራሊ መጽሐፍ በማንበብ ስትራግል አረግ ነበር። አክቹአሊ መጽሐፍ ብቻ ሳይሆን መጽሐፉ በሁሉ ነገር ሌሰን መሆን ይችላል። ስፖርትም እንደዛ ነው ለኔ። ድሮ ጀምሮ ፊት ለመሆን ነው በቃ ጧት ተነስቼ በሞራል ሙዚቃ ከፍቼ ቤት ውስጥ በቃ ፑሽአፕ ምናምን ግርግር ፈጥራለሁ። ከዛ የሆነ ሰዓት ላይ ከሲስተም ይወጣና የለም። እና እኔ ለሰው በቃ ትልቁ ልመክረው የሚችለው ነገር ይሄ እንትን የሚባለውን አባባል ታውቀዋለህ? ራስህን እንደምትወደው ታናሽ ወንድም ወይ ታናሽ ትሪት አድርጎ ይባላል። በሚያጠፉ ሰዓት፣ ራስህ በምታጠፋ ሰዓት፣ አረጋለሁ ብለህ ባላረክ ሰዓት፣ ጀምረህ ባቆምክ ሰዓት ለራስህ ይቅርታ አድርግለት። አንተ ማትረባ ምናምን ብለህ ብዙ ሰው ስፖርት ሊጀምር ይላ ባክኔ ጀምሬ ያቆማለሁ ምን ጥቅም አለው ምናምን ይልሃል። ሁሉ ሰው ጀምሮ ያቆማል። ግን the fastest way forward ለራስህ ይቅርታ አድርግለትና ነገ እንደገና ጀምር። ልታቆም ትችላለህ። መጽሐፍ ጀምረህ ልተው ትችላለህ። በሞራል ሄዶ ትገዛለህ፣ ታስቀምጣለህ፣ የሆነ ነገር ጀምራለህ። ዙሪያ ያለው ሰው በቃ ያው ጀመረው ደግሞ በቃ ፌዝ ደግሞ ትባላለህ። ግን ልክ ታናሽ ወንድም እየሞከረ ቢሆን ግዴለም እንደገና ጀምር፣ እንደገና ሞክር ብለህ እንደምታበረታታው ለራስህ እንደዛ መሆን አለብህ። እኔ ኦልሞስት ይሄ ከቃሉ የወጣ ሰው ወደ መሆን ድረስ እየሄድኩ ነበር። ምክንያቱም በሞራል በቃ እኔ ጂም ሰራለሁ፣ ስፖርት ሰራለሁ፣ መጽሐፍ እንደዚህ ምናም ከዛ ጀምርና ሁሉ ነገር ተዋል። እና ይሄ ግርግራም ነበር በቃ እኔ ጋር ሲመጣ ይሄ ግርግር ይፈጥራል በቃ። እና ግን ራስን ታገሰው፣ ለራስ ይቅርታ አድርግለት። ከመስመር እንደወጣ በተሰማ ሰዓት ራስን ቆሞ ከመሳደብ ምንም ጥቅም ስለሌለው በቃ ነገ ጀምሮ ፕሮግራማችን ይመለሳል ብሎ እንደገና መሞከር። እና ሌላው ለራስህ የሚሰራውን ነገር ማግኘት አለብክ። አሁን ግዴታ የኔ ፕሮግራም የኔ መጽሐፍ አነባበብ ላንተ ላይ ሰራ ይችላል፣ ያንተ ለኔ ላይ ሰራ ይችላል። ግን አሁን ለኔ የሰሩልኝ ነገሮች አሉ። እኔ አሁን ጠዋት ነው ማነበው ቡና እየጠጣው ምንድነው ነቅቼ መጽሐፍ አንብቤ እስክጨርስ ድረስ ካልጌ ተነስቼ መጽሐፍ አንብቤ እስክጨርስ ድረስ ስልኬን አልነካም። ምክንያቱም አንዴ ስልክ ማየት ከጀመርኩ ኢንስታግራም ምናምን በቃ ትዊተር ላይ ምናምን እንደዚህ ይለ ሐሳብ መሰብሰብ ይቸግረኛል። ብዙ ጊዜ ሐሳብ መሰብሰብ የሚቸግረኝ ሰው ነኝ እኔ። ሐሳብ ብትንትን ነው የሚልብኝ። ብዙ ሐሳብ አለ። አንዴ ከጀመርክ ዛሬ በቃ ማለትና በተቻለ ስልኬን አቮይድ አደርገዋለሁ። በቃ ጠዋት እንደነቃው ስልኬን ቀስ አድርጌ ኪሴ ከትቼ ሄጄ ቡና እየጠጣው መጽሐፌን ነው መጀመሪያ የምገልጸው። አንዱ ምን አለ ስልኬ ነው ጠላቴ አለ። ምንም በቃ እና አሁን ይሄ ለኔ ይሰራልኝ። በቃ ሞክሬው ሰው ሲለኝ ሰማው፣ ሰው ሲልኝ ሰማሁት፣ ሞከርኩት፣ በጣም አሪፍ ሆነ። ግን አሁን ለምሳሌ እኔ ናቹራል አንባቢ አይደለሁም። ከሰዓት ቤት ስራ ፈትቼ ቤት ከተቀመጥኩ ቤት ብቻዬን መጽሐፍ ገልጬ አላነብም ሞስት ፕሮባብሊ። በቃ ያ ሩቲን አለ አይደል ከቡና ጋር ከምናምን ጋር አሶሲዬት አድርጌዋለሁ። እዛ ሰዓት ላይ አይምሮዬ ያውቃል፣ ሩቲኑን ያውቃል። በቃ ቁጭ ብለን ቢያንስ 10 ፔጅ አንብበን ነው ዛሬ የምንነሳው ሁሌም። አንዳንድ ቀን በቃ አልነበብ ይላል፣ ሐሳቤ ብትንትን እያለ ያስቸግረኛል አንዳንዴ ምናምን። ግን ምን ሆነ በቃ ትዋሃደዋለህ። እና ያው ሁሉም ጥሩ ሀቢት ሁሉም ቀንህ ውስጥ መልካም ነገር ስትከት መጀመሪያ ለመዋሃድ ጊዜ ይፈጃል፣ አይመችም። እና ለዛ ነው ያንን መንገድ ስትሻገር ከራስ ጋር አብረ መሆን አለብህ። ለራስ ይቅር እያልክ ለኔ ማይሰራ ነገር ነው ለኔ በዚህ መልኩ ነው የሚሰራው። ሁላችንም አንድ አይነት አይደለም። እና ለራስ ይቅርታ ማድረግ ያስፈልጋል። እና በቃ እንደገና መሞከር እናም ደግሞ ለራስ ምን ይሰራል ለኔ የሚመቸኝ የሚስማማኝ ነገር ምንድነው ብሎ
ማወቅ እና ለኔ ጂምም ሆነ መጽሐፍ ማንበብ ሁለቱ ነገሮች በግድ የተዋሃዱኝ ነገሮች ናቸው እንጂ ናቹራሊ ስፖርት ሞድ መጽሐፍ ሞድ ሰው አልነበርኩም። ቡና ትወዳለህ? ቡና በጣም ነው ሞድ። you see አንድ እንትን ላይ እዚህ የኛ ሙያ ላይ ትሪገሪንግ ሜተድ የሚባላል። ትሪገሪንግ ሜተድ ምንድነው? አንዳንዴ ከልጅነታችን ጀምሮ የተገነባንበት የመጣንበት መንገድ አለ እና ያ ይዘነው የመጣነው ማንነት አንዳንዴ ማንወደው የሆነ ፓርት አለ። ያ ማንወደው ፓርት ከሆነ ነገር ጋር አሶሲዬት ሆኗል። ስለዚህ ትሪገር የሚያደርገን ያችን ነገር ስናይ ነው። ሜቢ አንዳንድ ሰው መጽሐፍ ማንበብ የማይወደው መጽሐፉን ሲገልጥ እንቅልፉ ስለሚመጣ ሊሆን ይችላል። ኦር ከሌላ ነገር ጋር ብቻ አሶሲዬት ሆኗል እና ከምን ጋር ነው እኛ የምንጠላው ነገር ወይንም እኛን ማድረግ የምንፈልገው ግን የከበደን ነገር ከሆነ ነገር ጋር አሶሲዬት ስለሆነ ነው። ያንን ነገር ትሪገር የሚያደርገብንን ነገር ካወቅ ነው ቶሎ ያንን መቀየር የምንችልበት በጣም ትልቅ ሜትር ነውና ቡና መውደድህ ነው። ከምትወደው ነገር ጋር ያን ነገር አሶሲዬት ማድረግ ምክንያቱም ያው ሰው ስንባል የመጣንበት መንገድ ነው ቀርጾ ያመጣን። ለዛ ከዛ ውጪ ሌላ ቅርጽ ለመያዝ ስንሞክር ልክ ያሁን ያለነው ማንነት በብዙ ጊዜ ውስጥ እንደመሰራቱ በጊዜ ውስጥ እና ራስ እንደገና ፕሮግራም በማድረግ ውስጥ ነው ሌላ ማንነት የምታገኘው። ያልከው ነገር ትክክል ነው። ለምሳሌ እኔ መጽሐፍ ምልህ አንብብ ተብለህ በተለይ ድሮ በቃ አላል ማንበብ ስራ ነው። በቃ ስራ ለምንድን ነው የሆነው? ወላጅ መጥቶ በግድ አናት ላይ የሚጭንብህ ነገር እንጂ ወደኸው ፈልገኸው አለም። ከአባቴ ጋር በጣም የሚያስቅ ኮንቨርሴሽን አሳልፈን ነበር። ከረጅም ጊዜ በኋላ ትዝ አለኝ ድሮ ሚለን ማንበብ ሙሉ ሰው ያደርጋል እና እኔ ግን ምልህ አልኩት አንድ ህፃን ልጅ ማንበብ ሙሉ ሰው ያደርጋል ስትለው ምን እንዲገባው ነው አልኩት። ላይክ ምን እንዳስብ ነው ሙሉ ሰው ምን ማለት ነው? ይሄ ነገሮችን ፕሬዘንት የምናደርግበት መንገድ ለልጆች እኮ አንዳንዴ ያስቃላ። አባቴ ከት ብሎ ሳቀ። ምክንያቱም እውነቴን ነው። አንድ ህፃን ልጅ አስቀምጠ ማንበብ ሙሉ ሰው ያደርጋል ስለምን ይሁን ኳሱ የታለ ላይ እንጫወታለን ሙሉ ሰው ማለት ነው። እና እንዳልከው ነው በብዙ አመት ተቀርጸናል እና ራሳችን እንደ አዲስ መቅረጽ አለብን አንዳንድ ነገሮች እንዲዋሃዱን። እና እኔ አሁን በጣም ቡና ወዳለው በቃ መጽሐፍ ወዳለው አሁን ያቺን ሞመንት ፍለጋ ጧት እንዴት ደስ እንደምትለኝ በቃ ጧት ቡናን እየጠጣው መጽሐፍና በአዲስ መንገድ አይምሮዬ መጽሐፍ እንዲቀበል ማድረግ ነበረብኝ። እንዴት ነው የምትመርጠው እነዛን መጽሐፎች? ሁሉም መጽሐፍ ትክክል አይደለም። ሁሉም የተጻፈ ነገር እውነት አይደለም። እውነት ነው። እኔ አሁን እውነት ያልሆኑ መጽሐፎች አንብቤያለሁ። ካለፈ በኋላ እውነት አለመሆናቸውን ሳቅ በጣም ልቤ የተሰበረ። ድሮ መጀመሪያ መጽሐፍ ስናነብ ሁላችንም የምንጀምራቸው መጽሐፎች አሉ። ሀብታም እናረጋለን ምናምን የሚሉት ናቸው እነሱ ቲንኪንግ ግሮ ሪች ምናምን። እኔ በሰዓቱ ለእኔ የሆነ ሞቲቬሽን ምናምን ሆኖኛል። ግን አሁን እንዴት ነው መጽሐፍ የምትመርጠው ብትለኝ፣ አንደኛ ስራ የሰራ ሰው አሁን ስለ ቢዝነስ የሚጽፍ ሰው የቢዝነስ ደራሲ ብቻ ማንበብ አልፈልግም። ምክንያቱም እሱ ቢዝነሱ የሆነ ሰው አለ። የነሱ ምክር ብዙ ጊዜ አልፈልግም። ልክ ምንድነው 10 ሀብታም የሚያደርጉ መንገዶች ተብሎ የሚጻፈው መጽሐፍ ከዛ ዘ7 ምናምን ዘ10 ምናምን እኔ እንደዛ አይነት መጽሐፍ አልወድም። ትንሽ ወደ መሬት የወረዱ የሰከኑ ነገሮች። እንዴት ነው እነሱን የምትለያቸው? ሪሰርች ማድረግ ነው። ቀድሜ ሪሰርች አደርጋለሁ እንደው ዝም ብዬ እንጂ ሪቪው ምናምን ታያለህ? ሪቪው ያለው ጸሐፊው ማን ነው አለ አይደል? አሁን ለምሳሌ ስለ ኢንቨስትመንት አሁን እያነበብኩት ያለሁት መጽሐፍ ስለ ኢንቨስትመንት ነው። አሜሪካ በጣም ታዋቂ ኢንቨስተር ነው። ብዙ አመት ኢንቨስት ያደረገ ሰውዬ ነው። መጨረሻ ላይ መጽሐፍ ጽፎ ማለት ነውና ስታነበው ራሱ ያስታውቃል። በነገራችን ላይ የሆነ ማጂካል ነገር የለም እዚህ ዓለም ላይ። አብዛኛውን ጊዜ በጣም የሰከነ መሬት ላይ ወረደ ነገር ነው እዛ ጋር የምታገኘው። እና ድሮ አይ ጌስ ለጊዜው ሞቲቬት ያደረጉኝ በሰዓቱ የሆነ እንትን ሮል ህይወቴ ላይ ተጫውተዋል። አሁን ላለሁበት ማንነት ግን አንደኛ ቶፒክ መርጬ በቶፒክ ነው። ለምሳሌ ሰው ማኔጅ ማድረግ ስለሆነ ሊደርሺፕ ውስጥ ሊደርሺፕም ሲባል ይሄ በቃ አላል ሊድ አድርጎ የሚያውቅ
እንጂ ስለ ሊደርሺፕ በጣም አንብቦ እሱን ሰምራይዝ አድርጎ የሚጽፍልኝ ሰው አልፈልግም። ገባባባል ከነሱ አታገኝም አይደለም። በጣም ጎበዝ ጸሐፊዎች አሉ መጽሐፍ ብቻ የነበረ ስራቸውና ግን በተቻለ ሳነብ የሰከነ መሬት ላይ ወረደ እና ደግሞ ከምንም በላይ ሰርተው ያሳለፉት ሰዎች የጻፉትን ነገር ማንበብ እወዳለሁ። ሳይ በጣም ዲሲፕሊንድ ነው ነገሮች ላይ ስራ ላይም ባይ ዲፎልት ጂም በራሱ ዲሲፕሊን ያደርጋል። ሶ ዲሲፕሊን ያጡ ዲሲፕሊን እንዲኖራቸው የሚፈልጉ ብዙ ሰዎች አሉ። እንዴት ቢልድ እናድርገው? ያው መጀመሪያ መሞከር አለ አይደል? ቅድም ያልኩ ነገር ነው። በአንድ ቀን የምታመጣው ነገር የለም። ግን ምን ማድረግ ትፈልጋለህ? ምን ህይወት ላይ ትፈልጋለህ? I want to be fit አይደል? ኦኬ መጽሐፍ ማንበብ ፈልጋለሁ። ጀምረው። ግን እንዳቆምክ እንዳወቅከው መልሰህ ሞክረው። የቅድሙ ምክሬ ነው ሪሊ ተመልሶ እዚህ ላይ የሚመጣው ማለት ነው። እና ምንድነው ይሄ ኮምፓውንዲንግ ኢፌክት አለው። አንድ ነገር ስታረግ ለሌላው ነገር ሞቲቬሽን ይሆናል። አንዱን ነገር ትክክል ስታረግ ሌላው ነገር ላይ ማድረግ ላይ ያበረታታሃል። እና ብዙ ጊዜ ይሄ ሞመንተም አለው አላል። በትንሽ ነገር ስትጀምር ሁለተኛው ሶስተኛው ነገር እየቀለለ ይሄዳል። ጂም እየሄድክ ከሆነ ሌላ ነገር አንድ ነገር ማድረጉ አላል እንደዚህና ህይወት በመሰረቱ ቅርጽ እያያዘ ይሄዳል። ይሄ ግን የጠፋው ያለ ሰው ያለ አይመስለኝም። ይሄ አይደለም አሁን ማድረግ ነው ዲሲፕሊን። ማድረግ ላይ ነው ማድረግ ነው። ግን ማድረግም ብቻ ሳይሆን ከራስ ጋር ያለ ግንኙነት ጤናማ መሆን አለበት። እንደዚህ አይነት መንገድ ስትጓዝ እንዴት ይሄ ቅድም ያልኩ ነገር አላል ለራስክ እንደ ታናሽ ወንድምክ ረጅም መንገድ ነው የምንሄደው እንጂ ከሰኞ ጀምሮ ማንንም ሰው ዲሲፕሊን ሆኖ የሚቀጥል ሰው የለም። በቃ ይሄን ነገር መቀበል አለብን። ግን ምንድነው እኔ አሁን ምን ችግር ታያለህ ብለው የመሞከርም ችግር አለኝ። ብዙ ሰው ተነስቶ የሆነ ሰዓት ላይ ስፖርት ብሏል እኮ ምናምን ቱታ ቢገዙ ብዙ ሰዎች ቱታ ዞሮ ገዝተው ቦርሳው ምን አዲስ ስትይዘው ጂም ሲገቡ ላያቸዋለሁና ግን ምንድነው ላይክ በቃ ታቆማለህ ጀምራልና የሆነ ሰዓት ላይ ሰው አይ ላቆም ነገር ነው እየጀመርኩ ያለሁት የሚል ሳይክል ውስጥ ይገባል። እሱን ነገር ብሬክ ማድረግ ነው ዋናው ነገር በቃ እንደገና መሞከር ለራሴ ምንድነው የሚሰራው አክቹዋሊ ቅድም ያልኩት ነገር ነው በመሰረቱ ሰመራይዝ ሲደረግ ዲሲፕሊን ያልሆነ ሰው በትንንሹ ነገር ዲሲፕሊን ቢልድ ለማድረግ መሞከር ግን ሁሌ ጊዜ ይፈጃል። በቃ ክፍሌን አስተካክላለሁ እናጸዳለን እንላለን ከዛ በኋላ የሆነ 3 ወር በኋላ መች ማጽዳት እንዳቆምና እንደተዝረከረከ ሁሉ ሳናቀው ነው የሆነ ቀን ምንድነው የተፈጠረው ብለህ ዛጋ ግን ልክ እሱ ጋር ስትደርስ ሬኮግናይዝ አድርገው ግን በቃ ተመለስ ወደ ማድረግ የፈለክበት ነገር ተመለስ አለ አይደል? እና ሰው እኔ ከህይወት ምን ትፈልጋለህ የሚለውን ነገር ለራስ ግልጽ ብታረገው ጥሩ ነው። ምክንያቱም አሁን ትንንሹ ዲሲፕሊን ነገር እንዳለ ለራስ ይቅርታም ለማድረግ ምን ለማድረግም የሆነ ሞቲቬሽን ነገር ያስፈልጋል። የሆነ ተነሳሽነት ነገር አለ አይደል? እና እኔ አሁን ብዙ ሰው ቢዝነስ ላይ መግባት ምናምን ብሎ ስለ ቢዝነስ ሲጠይቀኝ ብዙ ጊዜ የምጠይቃቸው ምክንያታችሁ ምንድነው ይሄን ነገር ለማድረግ? it's fine ማለት ሀብታም መሆን ፈልጋለሁ ምናምን ሰው ምርጫው አለ አይደል? ግን የሆነ ድራይቭ የሚያደርግህን ነገር እንድትሻሻል የሚያደርግህ የሆነ ነገር ማግኘት አለብህ አለ አይደል? እና እሱን ነገር ይሄ find your why የሚባለው ነገር ምክንያትህን ህይወት ላይ ብታገኘው ጥሩ ነው፣ ያግዛሃል። በከበደ ሰዓት ላይ ባላረከው ሰዓት ላይ ምንድነው ማሰብ የምትችለው ነገር እዛ ነገር ላይ እንድትመለስ አለ አይደል? ለወላጆቼ ትልቅ ሰው ሆኜ መገኘት አለብኝ ሊሆን ይችላል አለ አይደል? የተለያየ ነገር ሊሆን ይችላልና እሱን ነገር ማግኘትም ደግሞ ሁሌም የምታየው አንድ የምትልበት መልሶ ቦታ የሚመልስህ the north star ምንለው ነገር አለ። በቃ እዛ ነው ራሴን የማየው እና ያ ነው ምክንያቴ የምትለውን ነገር ማግኘት ንብረት ነው በመሰረቱ ለህይወትክ። ያ ምንድነው ያንተ ሆይ? መጀመሪያ ላይ እኔ ሙሉ ማንነቴና ምክንያቴ የነበረው ያ የከሰረ የቤተሰብ ቢዝነስ ማቆም አለ። ያ ሰው ሆኖ መገኘት ለቤተሰብ ትከሻ መሆን። እኔ ድራይቭ ምን ያረጋል ብትለኝ እኔ አሁን በጣም የሀብት ጥግ ብታይ ምን ትመኛለህ ብትለኝ
እንደው ለአባቴ መኪና ከመግዛት ለእናቴ እንደዚህ ሰርፕራይዝ ማድረግ ምናምን ያለፈ የፋይናንሻል ፍላጎት የለኝም። ይሄ ትልቅ ፍላጎት ነው። ይሄም ራሱ ልንቀው አይደለም። ግን እኔ አይ ቲንክ የመጀመሪያ ልጅ መሆንም ነው ኃላፊነትን ተምረን ነው ምናልፈው ብዬ አስባለሁ። ራሳችን ሳናስቀድም ለቤተሰብ ትከሻ መሆንን ከባድ ሰዓት ላይ ሁለት ምርጫ አለ። አንደኛው ምርጫ እኩል ተጎድቻለሁ ብለህ ማዘንና ማለቃቀሱን ትችላለህ በአንድ በኩል። በሌላው በኩል ግን የኔ ይቀር የነሱ ይብሳል ብለህ ለነሱ መሆን። እኔ ህይወት ምን ትርጉም አለው ብትለኝ በቃ ለቤተሰብክ ጠንካራ የሚደገፉት ነገር መሆን ነው። ገባህ አባባሌ? እና አብዛኛው ድራይቬኔ እሱ ነው። አሁን የማረገውን ሳስብ ለታናሽ ወንድሜ ምንድነው ማሳየው ነው ዋና ሐሳቤ አለ አይደል? አባቴ ኮርቶ ባየው በቃ ልጄ ምናምን ሲለኝ ቢኮራ እናቴ አለ አይደል? እና አብዛኛው ድራይቭ የሚያደርገኝ አንዱ ያ ጠንካራ ለቤተሰብ ትከሻ መሆን ነው። እኔ እያለሁ የሰው ፊት እንዲያዩ አልፈልግም። እኔ እያለሁ ችግር ሌላ ቦታ እንዲሄድ አልፈልግም። እኔ ጋር እንዲያበቃ ነው የምፈልገው። እኔ መፍታት እፈልጋለሁ። ይሄ ምልህ ገንዘብ ብቻ አይደለም። ይሄ ቢዝነስና ገንዘብ ብቻ አይደለም። እንደውም አብዛኛው ከሱ ውጭ ያለ ነገር ነው አለ አይደል? የራስን ትተህ ለቤተሰብ መሆን መሞከር። እኔ እሱ በጣም በቃ በህይወቴ ዝም ብሎ ትርጉም የሚሰጠኝ እሱ ነው።